ማንቸስተር ዩናይትዶች ለምን ለሽያጭ ያቀረቧቸውን ተጫዋቾች ለመሸጥ ተቸገሩ? ሰላም ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ቆይታችኋል? በዛሬው ልዩ ዘገባችን እንግዲህ ማንቸስተር ዩናይትድን ብቻ የተመለከቱ መረጃዎችን ወደ እናንተ ይዘን መጥተናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን አብሮነታችሁን እንድታሳዩን እንግዲህ በትህትና እንጠይቃችኋለን። ወደ ዛሬው መረጃዎቻችን ስናልፍ እንግዲህ ማንቸስተር ዩናይትዶች ለሽያጭ ያቀረቧቸውን ተጫዋቾች እንግዲህ ለመሸጥ ተቸግሯል። እንግዲህ ዩናይትዶች በግልጽ ለሽያጭ ያቀረቧቸው ተጫዋቾች አሉ። ከነኚህ ተጫዋቾች መካከል አሌሃንድሮ ጋርናቾ፣ ጄደን ሳንቾ፣ ማርከስ ራሽፎርድ፣ አንቶኒ ሳንቶስ፣ ራስመስ ሆይሉንድ ይገኙበታል። እነኚህን ተጫዋቾች እንግዲህ ማንቸስተር ዩናይትዶች መሸጥ ፈልገው ነገር ግን ለመሸጥ ተቸግረዋል። እያንዳንዱ ተጫዋች ለምን መሸጥ ፈልገው ለመሸጥ እንደተቸገሩ አንዳንድ መረጃዎቻችን እንግዲህ አጋራችኋለሁ። ወደ ጄደን ሳንቾ ስንመጣ እንግዲህ ጄደን ሳንቾ በማንቸስተር ዩናይትድ ቤት ከፍተኛ ደሞዝ ከሚከፈላቸው ተጫዋቾች መካከል አንዱ ነው። እንግዲህ ጄደን ሳንቾ በማንቸስተር ዩናይትድ ቤት 300,000 ፓውንድ ሳምንታዊ ደሞዝ ይከፈለዋል። በማንቸስተር ዩናይትድ ቤት ትልቅ ደሞዝ የሚከፈለው ተጫዋች እንግዲህ እንደሚታወቀው በአንደኛ ደረጃነት የተቀመጠው ብራዚላዊው ካርሎስ ካስሚሮ ነው። እንግዲህ ካርሎስ ካስሚሮ 350,000 ፓውንድ ሳምንታዊ ደሞዝ ያገኛል በማንቸስተር ዩናይትድ ቤት። በሁለተኛ ደረጃ የተቀመጠው እንግዲህ ማርከስ ራሽፎርድ ነው። ማርከስ ራሽፎርድ በማንቸስተር ዩናይትድ ቤት 325,000 ፓውንድ ሳምንታዊ ደሞዝ ያገኛል። እስከ 2028 የሚያቆየውም ኮንትራት አለው። በሶስተኛ ደረጃነት እንግዲህ የሚገኙት ጄደን ሳንቾ እና ቡርኖ ፈርናንዴዝ ናቸው። ስለዚህ ጄደን ሳንቾ በማንቸስተር ዩናይትድ ቤት ከፍተኛ ደሞዝ ከሚከፈላቸው አራት ተጫዋቾች መካከል አንዱ ነው። በማንቸስተር ዩናይትድ ቤት 300,000 ፓውንድ ይከፈሏል። እንግዲህ 300,000 ፓውንድ ማለት ውድ አድማጮቻችን ቀላል ብር አድርጋችሁ አታስቡት። በአውሮፓ ውስጥ ያሉ ክለቦች ኢቭን በእንግሊዝ ውስጥ እንኳን ከፋ የሚባሉ ቡድኖች ለአንዳንድ ተጫዋቾቻቸው ደፍረው የማይከፍሉት ብር ነው። ዩናይትዶች ግን ያው በግሌዘር ማኔጅመንት ስር በነበሩበት ሰዓት ብዙ የዝውውር ስህተቶችን ሰርተዋል። ከፍተኛ ደሞዝ ሊከፈላቸው ለማይገባቸው ተጫዋቾች ከፍተኛ ደሞዝ በመክፈል እንዲሁም ደግሞ ከፍተኛ የዝውውር ሂሳብ ለማይገባው ተጫዋች ከፍተኛ የዝውውር ሂሳብ በመክፈል እንግዲህ ዩናይትዶች ባለፉት 5 እና 6 ዓመታት ከፍተኛ ኪሳራን ያስተናገዱ ክለቦች ሆኗል። እንግዲህ ጄደን ሳንቾ ዩናይትዶች እንግዲህ ከኤሪክ ቴን ሃግ ጋር በተፈጠረው ችግር ምክንያት ነው ጄደን ሳንቾ በማንቸስተር ዩናይትድ ቤት እንግዲህ ከስኳዱ ተቀንሶ ለረጅም ጊዜ ሳይጫወት የቀረው። በዚህም ሁኔታ እንግዲህ ማንቸስተር ዩናይትዶች የዝውውር መስኮት ሲከፈት ጠብቀው በውሰት ውል ሰጡት። እንግዲህ ለመጀመሪያ ለቦሩሲያ ዶርትመንድ ነበር በውሰት የሰጡት። 6 ወር በቦሩሲያ ዶርትመንድ በጣም አሪፍ የሚባል ቆይታ ነው ያሳየው። እስከ ግማሽ ፍጻሜም ድረስ እስከ አውሮፓ ሻምፒዮንስ ሊግ ፍጻሜም ድረስ ደርሶ ከሪያል ማድሪድ ጋርም ተጫውቶ ነበር። እንግዲህ በዛና የ6 ወር ቆይታው በጣም ቆንጆ የሚባል ጊዜን አሳልፎ ነበር የመጣው። የውሰት ውሉ እንደተጠናቀቀ እንግዲህ ዶርትሞንዶች ጄደን ሳንቾን በቋሚነት ለማስፈረም አንደኛ ደሞዙን መክፈል ስለማይችሉ፣ ሁለተኛ ደግሞ ቦሩሲያ ዶርትመንዶች ለሳንቾ ለማስፈረም ዩናይትድ የጠየቀውን ሂሳብ ለመክፈል ፍቃደኛ ስላልሆኑ እንግዲህ ዩናይትዶች በክረምቱ የዝውውር መስኮት የሚፈልገውን ክለብ ፈልገው ቼልሲዎች ፈላጊ ሆነው ሲመጡ ለቼልሲዎች አሳልፈው ሰጥተዋቸዋል። እንግዲህ በቼልሲ ቤት ቼልሲ ግማሽ ደሞዙን ነው የሚከፍለው። በአስገራሚ ሁኔታ ዩናይትድ ሳይጫወትለትም ቢሆን ለቼልሲ እያገለገለ ግማሹን ደሞዝ የሚከፍለው ማንቸስተር ዩናይትድ ነበር። በዚህ ሁኔታ በቼልሲ ቤት 1 ዓመት ካሳለፈ በኋላ በቼልሲ ቤት ያሳለፈውም ቆይታ እጅግ በጣም ስኬታማ ነው የሚባል ባይሆንም በአንጻሩ ግን ዩናይትድ ቤት ከነበረው ሁኔታ የተሻለ ነው። በመጨረሻም በኮንፈረንስ ሊግ ላይ 1 ጎል ማስቆጥሮላቸው ነበረ። ቼልሲዎችም ይሄንን በመመልከት ጄደን ሳንቾን እንግዲህ ከማንቸስተር ዩናይትድ በውሰት ሲያስፈርሙ የኦብሊጌሽን ቱ ባይ የሚል አንቀጽ አካተውበት ነበር። ኦብሊጌሽን ቱ ባይ የሚለውን አንቀጽ ተጠቅመው እንግዲህ ያችን ትሪገር አድርገው ለዩናይትድ 25 ሚሊዮን ዩሮ ከፍለው ጄደን ሳንቾን በቋሚነት ማስፈረም የሚችሉበት እድል ነበራቸው። ነገር ግን ከሳንቾ ጋር መግባባት ካልቻሉ ግን እንደ 5 ሚሊዮን ፓውንድ እንደ ፓኒሽመንት ወይም ደግሞ እንደ ፔናልቲ ከፍለው ለዩናይትድ ይመልሱታል ማለት ነው። ስለዚህ ልክ የውድድር አመቱ ሲጠናቀቅ እንግዲህ ኢንዞ ማሬስካና የቼልሲ ኃላፊዎች ተነጋግረው ሳንቾን ለማስፈረም እንግዲህ
ከሳንቾ ተወካዮችና ከሳንቾ ጋር ድርድር ይጀምራሉ። በማንቸስተር ዩናይትድ ቤት ሲከፈሉ የነበረውን 300,000 ፓውንድ እንግዲህ ቼልሲዎች ሊከፍሉት ፍቃደኛ አይደሉም። ምክንያቱም ቼልሲዎች አሁን በስኳዳቸው ውስጥ ከፍተኛ ደሞዝ እንኳን የሚከፍሉት 200,000 ፓውንድ ነው። እሱንም የሚከፈላቸው እንግዲህ በ120 ሚሊዮን ዩሮ የፈረሙት እነ ኢንዞ ፈርናንዴዝ እነ ሞይሰስ ካሴዶ ናቸው እንጂ ለማንም ተጫዋች ይሄን ያክል ብር አይከፍሉም። ቼልሲ በአቬሬጅ 130፣ 120 እና እስከ 150,000 ፓውንድ ሳምንታዊ ደሞዝ የሚከፍል ቡድን ነው። ስለዚህ ላንተ ይሄን ያክል ገንዘብ አንከፍልም፣ 150,000 ፓውንድ ብቻ ነው የምንከፍል፣ ሰው 150,000 ፓውንዱን ተቀበልና ውሉን ቋሚ እናርግልህ ሲሉት ዩናይትድ ቤት ከሚከፈለኝ ከ300,000 ፓውንድ እንግዲህ ቤሳቤስቲ ሳንቲም አልቀንስም በማለት ወደ ማንቸስተር ዩናይትድ በአስገራሚ ሁኔታ መልሰውታል። 5 ሚሊዮን ፓውንድ ፔናልቲውን ከፍለው ማለት ነው። ስለዚህ ዩናይትዶች አሁን ሳንቾን ለገበያ አቅርበውታል። ነገር ግን ሳንቾ ብዙ ፈላጊዎች አሉት። ዩቬንቱስ ይፈልገዋል፣ ናፖሊዎች ይፈልጉታል፣ ፌነርባቼ ይፈልገዋል። ብዙ የአውሮፓ ክለቦች ኢቨን ቦሩሲያ ዶርትመንድንም ጨምሮ ብዙ የአውሮፓ ክለቦች ቢፈልጉትም እንግዲህ የደሞዙ ጉዳይ ሳንቾን እያሸሻቸው ይገኛል። ሳንቾም እንግዲህ ዩናይትድ ቤት የሚከፈለውን ደሞዝ ሌላ የሚያስፈርመው ክለብ ሲመጣ ያንን ደሞዝ ከፍሎ እንዲያስፈርመው ነው የፈለገው። ይሄንን ደግሞ ለመክፈል ፍቃደኛ የሆኑ ክለቦች የሉም። ምክንያቱም ጄደን ሳንቾ ወይ ሊዮኔል ሜሲ ወይ ክርስቲያኖ ሮናልዶ አይደለም ይህን ያክል ደሞዝ ለሱ ማንም ደፍሮ የሚከፍለው የለም። ስለዚህ በዚህ ሁኔታ ናፖሊዎች ጠንከር ያሉ ንግግሮችን አድርገው ነበረ። ኢቨን ጄደን ሳንቾም የናፖሊን ፕሮጀክት አምኖ ተቀብሎ ነበር። ነገር ግን ደሞዝን ቀንስ ሲሉት እንግዲህ ያንን ያክል ደሞዝ አልቀንስም በማለት ከናፖሊ ጋር የነበረው ድርድር ይቋረጣል። ዩቬንቱሶችም ሳንቾን ለማስፈረም ገብተው ነበረ። እንግዲህ ማንቸስተር ዩናይትድ የጠየቀውን 25 ሚሊዮን ዩሮ ለመክፈል የትኛውም ክለብ ችግር የለበትም። ሳንቾን የመሰለ ተጫዋች፣ ታለንትድ የሆነ ተጫዋች በ25 ሚሊዮን ዩሮ ማግኘት ለነሱ ትልቅ ፕሪቪሌጅ ነው። ነገር ግን ችግር የሆነባቸው ልጁ በዩናይትድ ቤት ያለ ቅጥ ከፍተኛ ደሞዝ ነው የሚከፈለው። ያንን ደሞዝ ግን ለመክፈል እሱ ደሞዙ ለመቀነስ ካልተስማማ በስተቀር ያንን ደሞዝ ከፍሎ ሊያስፈርመው የሚፈልግ ቡድን የለም። በዚህ ምክንያት እንግዲህ የሳንቾ ፈላጊዎች እየሸሹ መጥተዋል። እንግዲህ ዩናይትድም በዚህ ልጅ ጉዳይ ላይ ከፍተኛ ኪሳራ ውስጥ ነው ያለው። አንደኛ ይሄንን ልጅ በመሸጥ በአመት ለእሱ የሚከፍሉትን 18 ሚሊዮን ፓውንድ ከደሞዝ ቢላቸው ላይ ማቃለል ይፈልጋሉ። ሁለተኛ ደግሞ ሳንቾን በመሸጥ ከሳንቾ የሚገኘውን 30 ሚሊዮን ዩሮ ሊሆን ይችላል 25 ሚሊዮን ዩሮ ያችን ብር ተጠቅመው ድጋሚ ሪኢንቨስት አድርገው ሌላ ተጫዋች ማስፈረም ይፈልጋሉ። ነገር ግን በዚህ መካከል ጄደን ሳንቾ የትኛውም ክለብ ከመጣ ደሞዜን ችሎ ያስፈርመኝ የሚል አቋም ስላለው እስካሁን ፈላጊ አላገኘም። እንግዲህ በክረምቱ ላይ የሳንቾን ሁኔታ ዩናይትዶች ምን ያደርጉታል የሚለውን ነገር እየተከታተልን መረጃዎች እናደርሳቸዋለን። ወደ አንቶኒ ሳንቶስ ስንመጣ እንግዲህ አንቶኒ ሳንቶስ እንግዲህ ከሁሉም ተጫዋቾች ይበልጥ በጣም ብዙ ፈላጊ ያለው አንቶኒ ሳንቶስ ነው። አንቶኒ ሳንቶስ እሱም በውሰት ለሪያል ቤትስ ተሰጥቶ 6 ወር በቆየበት ቆይታ ለሪያል ቤትስ እንግዲህ አስገራሚ የሚባለውን አቋም በማሳየት እንግዲህ በፊት አያክስ ቤት የምናውቀውን አቋሙን በመመለስ አሪፍ የሚባል የውድድር ጊዜን አሳልፈዋል። ስለዚህ ሪያል ቤትሶችን በቋሚነት ሊያስፈርሙት ይፈልጋሉ። ስለዚህ ሪያል ቤትሶች እንግዲህ እሱን ለቋሚነት ለማስፈረም ቢፈልጉም ዩናይትድ እሱ ላይ የለጠፈውን ዋጋ 35 ሚሊዮን ዩሮ ነው እንግዲህ ማንቸስተር ዩናይትዶች የለጠፉበት አንቶኒ ሳንቶስ ላይ 35 ሚሊዮን ዩሮን ለመክፈል ፍቃደኛ አይደሉም። አንዳንድ ብልጣብልጥ ቴክኒኮችንም ለመጠቀም እየፈለጉ ነው። ምክንያቱም ማንቸስተር ዩናይትዶች አንቶኒ ሳንቶስን ከዚህ በኋላ በስኳዳቸው ውስጥ ሊያጫውቱት እንደማይችሉ ስለገባቸው የሚቀጥለውንም አመት እንዲሁ አንድ አመት የውሰቱ ላራዝመው እንግዲህ አንቶኒ ሳንቶስን መጠቀም ይፈልጋሉ። ማንቸስተር ዩናይትድ ደግሞ ተጫዋቹን ሸጦ ከተጫዋቹ የሚገኘውን ገንዘብ ደግሞ መልሶ ሪኢንቨስት በማድረግ ሌሎች ተጫዋቾችን ለማስፈረም መጠቀም ይፈልጋል። ስለዚህ በዚህ ምክንያት እንግዲህ በሪያል ቤትስ እና በማንቸስተር ዩናይትድ መካከል አለመግባባቶች አሉ። ስቲል ግን ድርድሮች እንዳሉ ነው። አንቶኒ ሳንቶስ ሌላም ፈላጊ ያለው ከስፔን አትሌቲኮ ማድሪድ ይፈልገዋል። ከወደ ጣሊያንም ፈላጊዎች አሉት። እንግዲህ የልጁ ደሞዝ ጉዳይ ችግር አይደለም። አንደኛ በዩናይትድ ቤት 200,000 ፓውንድ የሚከፈለው ስቲል ከፍተኛ ደሞዝ ቢሆንም ልጁ ግን የትኛውም ክለብ እኔን ለማስፈረም ቢመጣ 30% ደሞዜን እቀንሳለሁ የሚል ሀሳብ ሰጥቷል። ስለዚህ ልጁ በደሞዝ ጉዳይ ላይ ከየትኛውም ክለብ ጋር ለመስማማት ችግር የለበትም። ችግሩ ማንቸስተር ዩናይትድ የለጠፈበትን ዋጋ ከፍሎ የትኛው ክለብ ደፍሮ ያስፈርመዋል ነው። እንግዲህ ብሩም ብዙ ሆኖ አይደለም። አንቶኒ ሳንቶስ እንዳለው ብቃት እንግዲህ 60 እና ወደ 50 ሚሊዮን ፓውንድ የሚያወጣ ልጅ ነው። ነገር ግን ዩናይትዶች ያው ፍሎፕ ያደረገ ዝውውር ስለሆነ እንዲሁም ደግሞ ከዚህ በኋላ በስኳዳቸው ውስጥ መልሰው እንደማያጫውቱት እንግዲህ ስለታወቀ ዩናይትዶች ዋጋውን ቀነስ አድርገው በ35 ሚሊዮን ዩሮ ተደራድረው መሸጥ ነው የሚፈልጉት። እንግዲህ አንዳንድ ክለቦች ያው አንቶኒ ሳንቶስ በማንቸስተር ዩናይትድ አለመፈለጉን ስለሚያውቁ ግዴታ ለሱ ብር ከፍለን ማስፈረም አንፈልግም፣ ያው አንድ
አመት ደግሞ በውሰት እንደዚህ ተጠቅመን እናቆያለን አይነት አስተሳሰብ አላቸው። እንደዚህ ብልጣብልጥ ቴክኒኮችን የሚጠቀሙ ክለቦች አሉ። ስለዚህ ሪያል ቤቲስም እንደዚህ አይነት ነገር ነው መጠቀም የፈለገው። ነገር ግን ዩናይትዶች ይሄንን ተጫዋች በዚህ ክረምት ሸጠው ከሱ የሚገኘውን ገንዘብ መጠቀም ይፈልጋሉ። ስለዚህ አንቶኒ ሳንቶስ ሞር ላይክሊ ከሌሎች ተጫዋቾች ይልቅ ፈላጊዎች አሉት። ልጁም በደሞዝ ጉዳይ ሪጅድ አይደለም። ደሞዙን ቀንሶ ሌላ ክለብ ለመፈረም ፈቃደኛ ነው። ስለዚህ አንቶኒ ሳንቶስ ሞሮፍ ከሌሎች ተጫዋቾች ይልቅ ወደ ሌሎች ክለቦች የመዘዋወር ከፍተኛ እድል አለው ተብሎ ተገምቷል። ሌላኛው ተጫዋች እንግዲህ ማርከስ ራሽፎርድ ነው። በማንቸስተር ዩናይትድ አካዳሚ ያደገው ማርከስ ራሽፎርድ እንግዲህ ያለፉትን 6 ወራት በአስቶን ቪላ ነበር ያሳለፈው። በአስቶን ቪላም አሪፍ የሚባል አቋም አሳይቷል። እሱም እንግዲህ በማንቸስተር ዩናይትድ ቤት ከፍተኛ ደሞዝ ከሚከፈላቸው ተጫዋቾች መካከል አንዱ ነው። በሳምንት 325,000 ፓውንድ ይከፈለዋል። እንግዲህ ማርከስ ራሽፎርድን ውድ አድማጮቻችን ትዝ ካላችሁ በጣም አስደናቂ የውድድር ዘመን ካሳለፈ በኋላ ኮንትራቱ ሊያበቃ ሲል ማንቸስተር ዩናይትዶች ተደራድረው እንግዲህ የ4 አመት ኮንትራት በመስጠት እንግዲህ ድጋሚ 4 አመት ያስፈርሙታል። እስከ 2028 የሚያቆይ ኮንትራት አለው። ነገር ግን ልክ ይሄንን ኮንትራት በፈረመ ማግስት ነው አቋሙ መውረድ የጀመረው። በጣም ማሾፍ ጀመረ። ትሬኒንጉን ጠንክሮ አይሰራም። ሩበን አሞሪም እንግዲህ ቴናግን ተክተው ከመጡ በኋላ ልምምድ ሜዳ ላይ በከፍተኛ ሁኔታ ታዝበውታል። በደንብ አድርገው አይተውታል። መጨረሻም ይሄን ተጫዋች አላጫውተውም ብለው ከስኳዳቸው ቀንሰውት እንግዲህ ከስኳዱ ተቀንሶ ባለበት ሁኔታ ነው ማንቸስተር ዩናይትዶች ፈልገው እንግዲህ በውሰት የሚያስፈርመውን ፈልገው ለአስቶን ቪላ የሰጡት። እንግዲህ አስቶን ቪላም 325,000 ፓውንዱን ሙሉ ለሙሉ ከፍሎ ሳይሆን ግማሹን ደሞዝ የሚከፍለው ማንቸስተር ዩናይትድ ነው። ግማሹን ደግሞ አስቶን ቪላ ሲከፍል ነበር። 6 ወሩን ያሳለፈው አሪፍ አቋም አሳይቷል። አስቶን ቪላዎችም ሊያስቀሩት ፈልገው ነበር። ነገር ግን ደሞዙን ለመቀነስ ልክ እንደ ሳንቾ እሱም ፍቃደኛ አልሆነም ማለት ነው። ባርሴሎናዎችም እንግዲህ ይፈልጉት ነበር። የባርሴሎናው ስፖርቲንግ ዳይሬክተር ኒኮ ዊሊያምስን እና እንግዲህ ማርከስ ራሽፎርድን ከሚያደንቋቸው ዊንገሮች መካከል ሁለቱን ባርሳ እንደሚፈልጋቸው ተናግሮ ነበር። በባርሴሎና መፈለጉንም ያውቃል ማርከስ ራሽፎርድ። ስለዚህ ባርሳ መቀላቀል ከሆነ ብቻ ነው ደሞዜን ልቀንስ የምችለው፣ ያለበለዚያ ባርሳ የማይፈልገኝ ከሆነ ወደ ባርሳ ማልሄድ ከሆነ ወደ ሌላ ክለብ ሲሄድ ደሞዜን መቀነስ አልፈልግም የሚል ሀሳብ ሰጥቷል። ይህንን ደሞዝ ደግሞ ደፍሮ ከፍሎ እነሱን ማርከስ ራሽፎርድ እና ጄደን ሳንቾን ማስፈር የሚፈልግ ማንም የለም። ምክንያቱም ለነሱ የሚከፈለው 300,000 ፓውንድ እና ከዛ በላይ የሆነው ሳምንታዊ ደሞዝ አንዳንድ ክለቦች ለ4 እና ለ5 ተጫዋቾቻቸው የሚከፍሉት አይነት ክፍያ ነው ማለት ነው። ስለዚህ ማንቸስተር ዩናይትዶችም ልክ እንደ ጄደን ሳንቾ ሁሉ ማንቸስተር ዩናይትዶች በማርከስ ራሽፎርድ ሽያጭ ላይ እጅግ በጣም ተቸግረዋል። እንግዲህ የሚቀጥሉት የዝውውር ጊዜያት ላይ የማርከስ ራሽፎርድ ቆይታ የሚወሰን ይሆናል። ሌላኛው እንግዲህ ከክለቡ ይለቃል ተብሎ የሚጠበቀው ተጫዋች ራስመስ ሆይሉንድ ነው። ራስመስ ሆይሉንድ እንግዲህ ያው የኮንፊደንስም ችግር እንዲሁም ደግሞ ከአሰልጣኝ ሩበን አሞሪም ታክቲክ ጋር ያለመላመድም ችግር ገጥሞት እንግዲህ ራስመስ ሆይሉንድ ባለፉት የውድድር አመት እንግዲህ ያለፈውን ሲዝን እጅግ በጣም አስከፊ የሆነ ሲዝን ያሳለፈው። ነገር ግን ያው ለሱ አስከፊ ሲዝን ለማሳለፍ እሱ ብቻውን ተጠያቂ አይደለም። ቡድኑም እንደ ቡድን የወረደበት ሁኔታ ነበር። የጎል እድሎችም ያን ያክል አይፈጠሩለትም ነበር። ነገር ግን እሱም የተሰጠውን እድል መጠቀም አልቻለም። ኢቭን አንዳንድ ቦታዎች ላይ ኮንፊደንሱ ወርዶ ግልጽ የሆኑ ኳሶችን እንኳን ማስቆጠር ሲያቅተው እንግዲህ ያስተውለናል። ስለዚህ ማንቸስተር ዩናይትዶች እንግዲህ ራስመስ ሆይሉንድን በመሸጥ እጅግ በጣም ጨራሽ የሆነ አጥቂ ማስፈረም ይፈልጋሉ። ሩበን አሞሪም የቪክተር ዮኬሬዥ አድናቂ ነው። ቪክተር ዮኬሬዥን ቢያመጣ ደስ ይለዋል። ዮኬሬዥ እንግዲህ ቅድሚያ ፕራዮሪቲ የሚሰጠው ለአርሰናል ነው። ምክንያቱም አርሰናል ቻምፒየንስ ሊግ ፉትቦል ይጫወታል። አርሰናል ተገንብቶ ያለቀ ቡድን ነው። ስለዚህ አርሰናል ብገባ የተሻለ ፕሮዳክቲቭ የሆነ ስራ ሰራለሁ ብሎ ያምናል። ነገር ግን አርሰናሎች ቪክተር ዮኬሬዥን አይፈልጉትም። ሞሮፍ የሚፈልጉት እነሱ ቤንጃሚን ሴስኮን ነው። በዚህ ምክንያት እንግዲህ ዩናይትዶች ቪክተር ዮኬሬዥን የማስፈረም እድል ካላቸው አሰልጣኝ ሩበን አሞሪምን ተጠቅመው እንግዲህ አሰልጣኝ ሩበን አሞሪም ከቪክተር ዮኬሬዥ ጋር ጥሩ ተግባቦት ስላለው ያንን ተጠቅመው ዮኬሬዥን ማስፈረም ይፈልጋሉ። ዮኬሬዥን ደግሞ ለማስፈረም ግዴታ ራስመስ ሆይሉንድን መሸጥ አለባቸው ማንቸስተር ዩናይትዶች። ስለዚህ ራስመስ ሆይሉንድን ለመሸጥ ደግሞ ራስመስ ሆይሉንድ ጥቂት ፈላጊ ክለቦች አሉት ከወደ ጣሊያን ስፔሻሊ ገፍቶ የመጣው ክለብ ኢንተር ሚላን ነው። ስለዚህ ኢንተር ሚላን ራስመስ ሆይሉንድን ለማስፈረም ይፈልጋል። ዩናይትድም እንግዲህ ሊሸጠው እንደፈለገ ስለገባው ኢንተር ሚላን ልክ እንደነ ሪያል ቤትስ እና እንደነ ዶርትሙንድ የብልጣ ብልጥ አይነት ጨዋታ ማንቸስተር ዩናይትድ ላይ ለመጫወት እየሞከረ ነው። ኢንተር ሚላን
ራስመስ ሆይሉንድን ማስፈረም የሚፈልገው መጀመሪያ በውሰት ነው። ማንቸስተር ዩናይትድ ግን ልጁን መሸጥ ነው የሚፈልገው። ልጁን ሸጦ ከልጁ የሚገኘውን ገንዘብ ጨምሮ እንግዲህ ቪክተር ዮኬሬዥ እና በጣም ጨራሽ የሚባሉ ሌሎች አጥቂዎችን ማስፈረም ይፈልጋል። ስለዚህ ኢንተር ሚላኖች ራስመስ ሆይሉንድ በማንቸስተር ዩናይትድ እንደማይፈለግ ስለገባቸው ልክ እንደነ ሪያል ቤትስ እና እንደነ ዶርትሙንድ ሁሉ ውሰት ነው መጀመሪያ ማንቸስተር ዩናይትድ የጠየቁት። በውሰት አንድ አመት እናጫውተው፣ ደሞዙን ከፍለን እናጫውተው የሚል ሀሳብ ነው ያቀረቡላቸው። ነገር ግን ዩናይትዶች ይሄንን ሀሳብ አይቀበሉትም ተብሎ ይጠበቃል። ማንቸስተር ዩናይትዶች ከዚህ ተጫዋች ዝውውር 45 ሚሊዮን ዩሮ ይፈልጋሉ። ኢንተር ሚላኖች ደግሞ አስማች አስ ፖሲብል 45 ሚሊዮን ዩሮ መክፈል አይፈልጉም። ነገር ግን ውሰቱን የሚከለከሉ ከሆነ በጣም በትንሽ ብር ራስመስ ሆይሉንድን ለማስፈረም እንደሚንቀሳቀሱ አንዳንድ መረጃዎች ከወደ ጣሊያን ወጥተዋል ማለት ነው። ሌላኛው እንግዲህ ከማንቸስተር ዩናይትድ ቤት እንደሚለቅ በእርግጠኝነት የታወቀው አሌሃንድሮ ጋርናቾ ነው። አሌሃንድሮ ጋርናቾ ከማንቸስተር ዩናይትድ እንደሚለቅ እንግዲህ በግልጽ ታውቋል። እንግዲህ ከዩሮፓ ሊግ ፍጻሜ በኋላ ከዩሮፓ ሊግ ዋንጫ ፍጻሜ በኋላ ማንቸስተር ዩናይትዶች ያንን ዋንጫ በቶተናም ከተሸነፉ በኋላ እንግዲህ ወደ ሚዲያ ወጥቶ የተናገረው አስተያየት ከሩበን አሞሪም ጋር አጣልቶታል። ጋርናቾ 20 ደቂቃ ብቻ ነበር በዛ ጨዋታ የተጫወተው። ከዛም በኋላ እንግዲህ ቡድኑ ለዋንጫ እስኪደርስ ድረስ ብዙ አስተዋጽኦችን ሳደርግ ለቡድኑ ጎል ሳስቆጥር ቡድኑን በብዙ መልኩ ስረዳ ከርሜ የዋንጫ ጨዋታ ላይ ለምን 20 ደቂቃ ተጫወትኩ በማለት ሚዲያ ላይ ወጥቶ በተናገረው አስተያየት በቀጥታ ከሩበን አሞሪም ጋር ጸብ ውስጥ ገብቷል። በዚህም ምክንያት ዴቪድ ኦርንስቴን እንደዘገበው ከሆነ በመልበሻ ክፍል ውስጥ ሳንቾን አሌሃንድሮ ጋርናቾን ብቻ በመለየት በሚቀጥለው አመት የሚያስፈልግህ ክለብ አንተን ሊያስፈርም የሚፈልግ ክለብ እንዲመጣ ብትጸልይ ይሻላል በማለት በከፍተኛ ሁኔታ እንዳስጠነቀቀውና የእቅዱ አካል እንዳልሆነ በሚቀጥለው አመት እዚህ ቡድን ሊያየው እንደማይፈልግ በግልጽ ተነግሮታል። ስለዚህ ማንቸስተር ዩናይትዶች እንግዲህ አሌሃንድሮ ጋርናቾ መሸጥ ይፈልጋሉ። ለተጫዋቹ ላይ 70 ሚሊዮን ፓውንድ ዋጋ ለጥፈውበታል ዘ ኢንዲፔንደንት እንደዘገበው። ስለዚህ ይህንን 70 ሚሊዮን ፓውንድ ለመክፈል እንግዲህ የተጫዋቹ ሁነኛ ፈላጊ በዚህ ሰዓት ተጫዋቹን ገፍቶ እየፈለገው ያለው ናፖሊ ነው። ናፖሊዎች እንግዲህ ጃንዋሪ ላይም ሊያስፈርሙት ጥረት አድርገው ነበር፣ አናግረው ነበር። ዩናይትዶች ከተጫዋቹ 70 ሚሊዮን ፓውንድ ስለፈለጉ እነሱ ደግሞ በጊዜው ያቀረቡት 45 ሚሊዮን ፓውንድ 50 ሚሊዮን ዩሮ አካባቢ ስለሆነ ዩናይትዶች ያንን ዋጋ ሚት ካላደረጉላቸው አሌሃንድሮ ጋርናቾ መሸጥ እንደማይፈልጉ ስለነገሯቸው ከዝውውሩ ወጥተው ነበር። አሁን ደግሞ በክረምቱ የተጫዋቾች የዝውውር መስኮት ተመልሰው ወደ ዝውውሩ ገብተዋል። ስለዚህ አሌሃንድሮ ጋርናቾን ማስፈረም ይፈልጋሉ ናፖሊዎች። ከልጁ ጋር ኦልሬዲ ተነጋግረው በኮንትራት በደሞዝ ጉዳይ ተስማምተዋል። አሁን ከማንቸስተር ዩናይትድ ጋር ተደራድረው ልጁን በተቻለ መጠን ዝቅ ባለ ዋጋ ማስፈረም ይፈልጋሉ። ዩናይትዶች 70 ሚሊዮን ፓውንድ ዋጋ ለጥፈውበታል። 70 ጠይቀው ያው 70 ያገኛሉ ማለት አይደለም። ማክሲመም እስከ 60 ሊደርስ በሚችል ክፍያ ሊስማሙ ይችላሉ። ናፖሊዎች ግን ይህን ያክል ሂሳብ ለአሌሃንድሮ ጋርናቾ መክፈል አልፈለጉም። ልክ እነሱም እንደ ሪያል ቤትስ እንደነ ኢንተር ሚላን እንደነ ቦሩሲያ ዶርትሙንድ ሁሉ ሳንቾ በእንግዲህ አሌሃንድሮ ጋርናቾ በማንቸስተር ዩናይትድ እንደማይፈለግ ስለገባቸው የሚቀጥለው አመት ዩናይትዶች በስኳዳቸው ውስጥ ሊያጫውቱት እንደማይፈልጉት ስለገባቸው በተቻለ መጠን እንግዲህ ዋጋውን አራክሰው በትንሽ ገንዘብ መግዛት ነው የሚፈልጉት። ማንቸስተር ዩናይትዶች እንግዲህ በዚህ ጉዳይ ላይ መረጃም ወደ ሚዲያ ሊክ እያረገባቸውም እየወጣ ራሳቸውን በሚሰሩት ሚስጥርን ያለመያዝ ችግር ወይም የመልበሻ ክፍልን ያለ መቆጣጠር ችግር ተጫዋቾቻቸውን ማርኬት ላይ እንግዲህ ያራከሱ ይገኛሉ። እውነቱን ለመናገር እንደ አሌሃንድሮ ጋርናቾ፣ ማርከስ ራሽፎርድ፣ እንደ ጄደን ሳንቾ ያሉ እንደ ራስመስ ሆይሉንድ ያሉ አብረቅራቂ ኮከቦች ማንቸስተር ዩናይትድ የለጠፈባቸው ዋጋ ቢያንስባቸው እንጂ እንግዲህ አይበዛባቸውም። ያ ማለት በጣም ዝቅተኛ ዋጋ ነው። ዩናይትድ ኢቭን ከስሮ ነውላ እነኚህን ተጫዋቾች በገዛበት ዋጋ አይደለም። ራስመስ ሆይሉንድ በ72 ሚሊዮን ዩሮ ነው የተገዛው፣ ግን ዩናይትድ አሁን 45 ሚሊዮን ዩሮ ነው እየጠየቀበት ያለው። ማርከስ ራሽፎርድ የአካዳሚ ፕሮዳክት ቢሆንም አቋሙ ችሎታው ፕራይሙ ላይ በነበረበት ጊዜ እንግዲህ እስከ 80 ሚሊዮን ዩሮ የሚገመት ተጫዋች ነበረ። ጄደን ሳንቾን ማንቸስተር ዩናይትዶች ከቦሩሲያ ዶርትሙንድ ሲያስፈርሙት በ73 ሚሊዮን ፓውንድ ነው ያስፈረሙት። አሁን ግን 25 ሚሊዮን ፓውንድ እየጠየቁበት ነው። ይሄንን ስትመለከቱ ዩናይትድ እንግዲህ ከስሮ ነው ኢቭን ሁላ ሊሸጥ የፈለገው። ለምሳሌ አንቶኒ ሳንቶስ ከአያክስ አምስተርዳም በዛሬ 2 አመት በቴናክ ስር በሚፈርምበት ሰዓት ዩናይትድ 85 ሚሊዮን ፓውንድ የከፈለበት፣ ነገር ግን አሁን ለአንቶኒ ሳንቶስ ዩናይትድ 35 ሚሊዮን ዩሮ ነው እየጠየቀ ያለው። ዩናይትድ ኢቭን ከግማሽ በላይ ከስሮ ነው እነኚህን ተጫዋቾች
ተጫዋቾች ለሽያጭ ያቀረባቸው። ነገር ግን ትልቁ ችግር ምንድነው? ዩናይትዶች እነኚህን ተጫዋቾች ስለማይፈልጓቸው የእቅዱ አካል እንዳልሆኑ ሌሎች ክለቦች አንደርስታንድ ስላደረጉ በተቻለ መጠን ዋጋ አራክሰውና ዋጋውን አውርደው እነኚህን ልጆች ማስፈረም ነው የሚፈልጉት። ስፔሻሊ ደግሞ የደሞዝ ጥያቄ ያለባቸውን ተጫዋቾች ደግሞ ምንም ሊያደርጉት አይችሉም። ለምሳሌ አሁን ለጄደን ሳንቾ ማንቸስተር ዩናይትድ የጠየቀው 25 ሚሊዮን ዩሮ ነው። የትኛውም ክለብ ይሄንን ብር ለመክፈል ፈቃደኛ ነው። ዩናይትድም ይሄንን ብር የጠየቀው ሳንቾ ይሄንን ብር ስለሚያወጣ ሳይሆን በቃ ይሄን ልጅ ከደሞዝ ቢሉ ላይ ማቃለል ስለፈለገ የልጁን የዝውውር ዋጋ ከፍ ማድረግ አልፈለገም። ስለዚህ ደሞዙን ችሎ በዚህን ዋጋ ወስዶ የሚያስፈርምልን ከተገኘ እንቀበላለን አይነት አስተሳሰብ ነው ዩናይትዶች ያሏቸው። ግን ሌሎች ክለቦች ደግሞ ለዩናይትድ የሚከፈለው ብር ሳይሆን ስጋት የሆነባቸው የልጁን ደሞዝ ነው። ስለዚህ ልጁ ደሞዝህን ቀንስ አትቀንስ በሚል ጉዳይ ከብዙ ክለቦች ጋር ሰጣ ገባ ውስጥ እየገባ ነው የሚገኘው። ፈላጊዎቹም እየሸሹት ይገኛሉ ማለት ነው። የማርከስ ራሽፎርድም ጉዳይ በዚሁ የተያዘ ነው። እንግዲህ ከማንቸስተር ዩናይትድ ቤት ቀድሞውኑ ኮንትራታቸው ተጠናቆ አዘ ፍሪ ኤጀንት የለቀቁ ተጫዋቾች ሌሎችም አሉ። ለምሳሌ ቪክተር ሊንደሎፍ አለ፣ ክሪስቲያን ኤሪክሰን አለ። ሌሎችም ተጫዋቾች ይለቃሉ ተብሎ ይጠበቃል። የካስሚሮም ጉዳይ አለየለትም። ካስሚሮ ከሳውዲ ፕሮ ሊግ ፈላጊ ክለቦች ከመጡ ካስሚሮንም አሳልፈው ለመስጠት እንግዲህ ማንቸስተር ዩናይትዶች ፈቃደኛ ናቸው። ግን ካስሚሮ በኮንትራቱ ላይ የ1 አመት ቀሪ ኮንትራት አለው። በቡድን ውስጥም ቢቆይ ሩበን አሞሪም አይጎረብጠውም። ምክንያቱም ካስሚሮ እንደ ሊደር ነው የሚታየው። በዩሮፓ ሊግ እስከ ፍጻሜ ድረስ ሲያደርሳቸው የካስሚሮ ድርሻ በጣም ላቅ ያለ ነበር። ስለዚህ ካስሚሮም ያው ደና ፈላጊና ጥሩ የሚከፍል ከተገኘ ነው ካስሚሮን የሚለቁት እንጂ ሞስት ፕሮባብሊ ካስሚሮ የመቅረት እድል አለው። ነገር ግን እነኚህ ልጆች ራስመስ ሆይሉንድ፣ ጄደን ሳንቾ፣ ማርከስ ራሽፎርድ፣ አሌሃንድሮ ጋርናቾ ግን ያለምንም ጥያቄ ዩናይትድ እነኚህን ተጫዋቾች በመሸጥ ከነሱ የሚገኘውን ገቢ መልሶ ሪኢንቨስት በማድረግ ሌሎች ተጫዋቾችን ማስፈረም ይፈልጋል። እንደነ ብራያን እምቤሞ አይነት ተጫዋቾችን፣ እንደነ ቪክተር ዮኮሬጅ አይነት ተጫዋቾችን እንደገና ደግሞ ዊንግ ባክ ላይም አንድ ተጫዋች መጨመር ይፈልጋሉ ተብሏል። እንግዲህ ሌፍት ራይት ዊንግ ባክ ላይ ዩናይትድ ይጎሏል። ሌፍት ዊንግ ባክ ላይ በጃንዋሪ ዝውውር መስኮት እንግዲህ ዶርጉን አስፈርመዋል። ራይት ዊንግ ባክ ላይ እንግዲህ ለአሞሪም ሲስተም ፊት የሚያደርግ አንድ አዲስ ተጫዋች ይፈልጋሉ ተብሏል። ሌላ ደግሞ ከቡርኖ ጎን ሆኖ ፕሌይ ሜከር የሆነ ቢልድ አፕ የሚመራ ኳስ ወደፊት ፕሮግረስ እያደረገ መጫወት የሚችል እጅግ በጣም የተዋጣለት ታለንትድ የሆነ ሴንትራል ሚድፊልደርም ዩናይትዶች ይፈልጋሉ ተብሏል። ሌላ ደግሞ እንግዲህ የብራያን እምቤሞ ዝውውር ይጠናቀቃል ብለን ካሰብን ስትራይከር ላይ ደግሞ ጨራሽ የሆነ አጥቂ ይፈልጋሉ። ስለዚህ ለዛ ቦታ ደግሞ ያሰቡት የመጀመሪያ እቅዳቸው ቪክተር ዮኮሬጅ ነው። ስለዚህ ብራያን እምቤሞን ዩናይትዶች ካስፈረሙ በኋላ 4 ተጫዋቾችን ያስፈርማሉ ተብሎ ይጠበቃል። በረኛንም የመቀየር እቅድ አላቸው። ከተቻለ እንግዲህ ኦናናን የመሸጥ እቅድ አለው ዩናይትድ። ኦናናን ሸጦ ከኦናና የሚገኘውን ገንዘብ ጨምሮ 2 ምርጥ በረኞችን፣ አንድ ተቀያሪ፣ አንድ ዋና በረኛ ማስፈረም ይፈልጋል። ኦናናን ግን ለመሸጥ ዩናይትድ ወይም ደግሞ ኦናናን የሚገዛ ክለብ ካልተገኘ ኦናናን በማስቀመጥ ነገር ግን ኦናናን ሊፎካከር የሚችል በኦናና ደረጃ ልክ ያለ አንድ ጎበዝ ግብ ጠባቂ አስፈርመው እንግዲህ ከኦናና ጋር በሮቴሽን እያፈራረቁ ያወዳደሩ ያጫውቱታል ተብሎ ይጠበቃል። ስለዚህ ዩናይትዶች የብራያን እምቤሞን ዝውውር የሚጨርሱ ከሆነ 4 ቦታዎች ላይ በዋነኛነት ታርጌት አድርገው ይሰራሉ ተብሎ ይጠበቃል። በረኛ ያስፈርማሉ ተብሎ ይጠበቃል። ራይት ዊንግ ባክ ያስፈርማሉ ተብሎ ይጠበቃል። ሴንትራል ሚድፊልደር ያስፈርማሉ ተብሎ ይጠበቃል። ስትራይከር ያስፈርማሉ ተብሎ ይጠበቃል። ስለዚህ ማንቸስተር ዩናይትዶች እነኚህን ዝውውሮች ለመፈጸም ግዴታ እነኚህን 4 ተጫዋቾች መሸጥ አለባቸው። ራስመስ ሆይሉንድ መሸጥ አለበት፣ ማርከስ ራሽፎርድ መሸጥ አለበት፣ ጄደን ሳንቾ መሸጥ አለበት፣ አሌሃንድሮ ጋርናቾ መሸጥ አለበት። በተለይ ደግሞ የአሌሃንድሮ ጋርናቾና የማርከስ ራሽፎርድ ሽያጭ ለዩናይትድ ኔት የሆነ ፕሮፊት ነው የሚያስገኝለት። ምክንያቱም እነኚህ ልጆች የአካዳሚ ፕሮዳክት ናቸው። ከአካዳሚ ስላሳደጋቸው ዩናይትድ ከፍሎ ያስፈረማቸው ልጆች አይደሉም። ስለዚህ እነኚህ ልጆች በመሸጥ የሚያገኘው ገንዘብ የተጣራ ገንዘብ ነው ተብሎ ለዩናይትድ እንደ ኔት ፕሮፊት ነው የሚቀመጥለት። ስለዚህ ማንቸስተር ዩናይትዶች እነኚህን ተጫዋቾች እንግዲህ በዝውውር ገበያው ላይ ፈላጊ ፈልጎ የሚፈልጋቸውን ክለብ አስማምቶ ሸጦ ከነኚህ ልጆች የሚገኘውን ገንዘብ መልሶ ሪኢንቨስት በማድረግ ሌሎች ቦታዎችን ማጠናከር ይፈልጋል። ስለዚህ ዩናይትዶች በዝውውር መስኮቱ ላይ ምን አይነት እንቅስቃሴ ያደርጋሉ፣ እነኚህን ተጫዋቾች ለመሸጥ ምን አይነት እንቅስቃሴዎችን አድርገው በምን አይነት ሁኔታ አግባብተው ሊሸጧቸው ይችላሉ የሚሉትን መረጃዎች እንግዲህ እየተከታተልን ወደ እናንተ የምናደርስ ይሆናል። ዛሬ ማንቸስተር ዩናይትድን የተመለከተው ልዩ ዘገባችን ይህንን ይመስላል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን አብሮነታችሁን እንድታሳዩን ሀሳቦቻችሁን ኮሜንት ሴክሽን ላይ እንድታስቀምጡ በትህትና እንጠይቃችኋለን። በነገው የስፖርት ዜናችን ጊዜ እስክንገናኝ ሰላም ቆዩ።